السلام عليكم ورحمة الله وبركاته. ይህ ለሂጃቧ ስትል የተሰዋችው ለኒቃቧ ስትል የሞተችው የአንደሉሷ ሙስሊም ሴት እውነተኛ ታሪክ ነው። ከስላና ተቃጥላ ስለ ሂጃብ ስለ ክብሯ የወደቀች ድንቅ ሴት ታሪኳ ሲደመጥ የብዙዎች ቀልብ አንብቷል። ስቃያቸው በስቃይዋ ተደምጧል። ለሂጃባቸው ክብር ያልሰጡ እንስቶች ይገሰጹበት ዘንድ ታሪኳን አቀረብኩላችሁ። የትውልድ አንደሉስ ምድር ነው። በሃያዎቹ የእድሜ እርከን ውስጥ የሚገኝ በሰውነት ቅርጼ ሞላ ደልደል ያልኩ ለግላጋ እንስት ወጣት ነኝ። ግና ይህንን ሰውነቴን በጅልባብ ሸፍኜና ጠብቄ ሂጃቤን በአግባቡ እለብሳለሁ። የአንደሉስ ሙስሊሞች የስቃይን ጽዋ በመስቀላውያኑ እጅ ሲጎነጩ እኔም አልቀረልኝም። ለ2 ዓመታት የለበስኩትን ጅልባብ ሳላወልቅ ሳላጥብና ሳልቀይር እስር ቤት ከረምኩ። በወታደሮች ግልምጫና ድብደባ፣ መደፈርና መወገር ብዙ መከራዎችን አልፌ የመጨረሻዋ ዕለት ላይ ደረስኩ። የለበስኩት ጅልባብ ተሰብስቦ ጉልበቴ ጋር ደርሷል። ሰውነቴ በጭቃ ተለውሶ በእግረ ሙቅ ተጠፍሬያለሁ። እጄ ፊትኝ ታስሮ አንገቴ ላይ በጠለቀው ሰንሰለት እየተጎተትኩ ወደፊት እነዳይዣለሁ። በብረት ፍርግርጉ ኋላ ሳልፍ ታሳሪዎቹ በሾሉ አይኖቻቸው አፍጥጠው እየተመለከቱኝ የስድብ ናዳ አወረዱብኝ፣ ተፉብኝም። አፈር እየበተኑ ድንጋይ ወረወሩብኝ። የእስር ቤቱ ጠባቂዎች ጅራፍ በእጃቸው ይዘው ከበቡኝ። ቀሳውስቱ በአንድነት ቆመው መዝሙራቸውን ያሰማሉ። ባለስልጣናትና ግብዣ የተደረገላቸው እንግዶች በክብር ወንበራቸው ላይ ተቀምጠው በሚደርስብኝ ስቃይ ለመደሰት ወደ እኔ በትኩረት ይመለከታሉ። ከአንድ የቆመ ግንድ ጋር ታስሬ ማገዶ እንጨት በዙሪያዬ ተበትኗል። ዘይትና ጋዝም ተርከፍክፎበታል። ከቀሳውስቱ አንዱ ወደ እኔ ተጠግቶ 2 ምርጫ አቀረበልኝ። ጅልባቤን አውልቄ በሕዝብ ፊት ይቅርታ ጠይቅ ዘንድ አሊያም ከነ ሕይወቴ በቁሜ ተቃጥዬ የስቃይ ሞት መሞት። እኔ ግን ሂጃቤን እንጂ ሌላን አልመረጥኩም። ከፈለጋችሁ አቃጥሉኝ አልኩ። ስለ ሂጃቤ መሞቴ ለኔ ክብር መሆኑን አላወቁም። በጭራሽ አልንበረከክም። ፈጽሞ የጌታዬንም ትእዛዝ አልጥስም። ብትፈልጉ ሰውነቴን ቆራርጡት፣ ቢያሻችሁም አካሌን